ሰላም ጤና ይስጥልኝ። የአብሮ ዴሊ ኒውስ ነው። ወቅታዊና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በኳታር ዶሃ በተከሰተ የእሳት አደጋ የ23 ኢትዮጵያውያን ሕይወትና ንብረት ላይ ጉዳት ደረሰ። በኳታር ዶሃ ሙራ በተባለው አካባቢ በተከሰተ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታውቋል። የበርካታ ሀገራት ዜጎች በሚኖሩበት በዚህ የመኖሪያ ህንጻ ላይ ደረሰ በተባለው አደጋ በቅርበት በተደረገ ክትትል ማረጋገጥ ተችሏል። ከተጎዱት መካከል የሁለቱ የአካል ጉዳት ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ የሚባል ነው። ተጎጂዎቹ በአሁኑ ወቅት በሐማድና በአልዋክራ ሆስፒታሎች ተኝቶ አስፈላጊውን ሕክምናና ክትትል በማግኘት ላይም ይገኛሉ። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርበት እየተከታተለ ይገኛል። ወገኖቻችን የሚያስፈልጋቸውን ድጋፍ ለማቅረብ አስፈላጊው ቅንጅት እየተደረገ መሆኑን ተገልጿል። ኤምባሲው በተለይም በዚህ በሞቃታማው የበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ በማሳሰብ በኳታር የሚኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙና የእሳት ደህንነት መመሪያዎችን በጥብቅ እንዲያከብሩ የኢትዮጵያ ኤምባሲ በዶሃ አስታውቋል። በተያያዘ ዜና ኢትዮጵያውያን ዜጎች ወደ ሩሲያ መግባት የሚያስችላቸው የኢቪዛ አገልግሎት የሚያገኙበት አሰራር በቅርቡ ይፋ ሊደረግ ነው። ሩሲያ ለኢትዮጵያ፣ ለታንዛኒያና ለግብጽ ዜጎች የኢቪዛ አገልግሎት መስጠት የምትችልበትን እድል በማጥናት ላይ እንደምትገኝ የሩሲያ የኢኮኖሚ ልማት ሚኒስቴር ለሀገሪቱ መገናኛ ብዙሃን አስታውቋል። ሚኒስቴሩ አክሎም የኢቪዛ ማመልከቻ እድልን ለኢትዮጵያ፣ ታንዛኒያና ግብጽ ለማስፋፋት እንዲሁም ለበርካታ ጊዜ መግባት የሚያስችለውን የኢቪዛ አማራጭን ለማስተዋወቅ ከሩሲያ ውጭ ጉዳይ ሚኒስቴር ጋር እየሰራንም ነው ያሉት። በተያያዘ ዜና 5 ቋንቋዎች የፌዴራል የሥራ ቋንቋ እንዲሆኑ ምክረ ሀሳብ ከተሳታፊዎች ቀረበ። የውጭ ቋንቋዎች የፌዴራል የሥራ ቋንቋ እንዲሆኑ ምክረ ሀሳብ ቀርቦ የእኛን ቋንቋዎች ያጠፋል በሚል አከራካሪ ሆኗል። በምክክር ጉባኤው በ10 እና 50 ሰዎች ደረጃ የተደራጁ ንዑሳን ቡድኖች የተነጋገሩባቸው የአጀንዳ ምክረ ሀሳቦች 250 ሰዎችን ለሚይዘው ስልታዊ ቡድን የመመራት ሂደት ላይ ደርሰዋል። ጉባኤተኞቹ ከሚመክሩባቸው 8 አጀንዳዎች መካከል የሀገር ግንባታ አንዱ ሲሆን በዚሁ አጀንዳ ላይ በ10 እና 50 ሰዎች የተደራጁ ንዑሳን ቡድኖች በውይይታቸው ያቀረቧቸውን ዋና ዋና ምክረ ሀሳቦችን ጉዳዩን በጥልቀት የተከታተሉት ከሰላምና ተጽዕኖ ፈጣሪ ኢትዮጵያውያን ማህበር የተወከሉት አቶ ከበደ ፉንዳ አብራርተዋል። እኚሁ አካላት እንደገለጹት በዚሁ አጀንዳ ሀገር የማን ናት? የብሔር ወይስ የዜጋ? የኢትዮጵያ ማንነት ዜግነትን፣ ብሔርን ወይስ መድብለ ብሔራዊ ፌዴራላዊ ማንነትን መሰረት ያደርግ? ከእኛና እነርሱ ከሚለው ከፋፋይ ትርክት እንዴት ወደ እኩልነትና የጋራ ተጠቃሚነት ስሜት እንደሚመጣ፣ የሚጋጩ ታሪኮች እንዴት እንደሚታረቁ፣ የጨቋኝ ተጨቋኝ ትርክት እንዴት እንደሚገመገም፣ በኢትዮጵያ ባንዲራ ያለው አርማ እንዲወጣና በእርግብና በሌሎች ምልክቶች እንዲተካ፣ በፌዴራል የሥራ ቋንቋ ጉዳይና በሌሎች ጉዳዮች የተለያዩ ምክረ ሀሳቦች ቀርበውበታል። የፌዴራል የሥራ ቋንቋ ጉዳይ በሚመለከት ስለቀረቡ ምክረ ሀሳቦች ማብራሪያ የሰጡን ስማቸው እንዲጠቀስ ያልፈለጉት ታማኝ ምንጭ አማርኛ በብዙ ኢትዮጵያውያን የሚነገር ከመሆኑ አንጻር አሁን ያለው የፌዴራል የሥራ ቋንቋ መሆኑን ይዞ ይቀጥል፣ አማርኛና ኦሮምኛ የፌዴራል ቋንቋዎች ይሁኑ የሚሉ ምክረ ሀሳቦች መቅረባቸውን ተናግረዋል። እንዲሁም አማርኛ፣ ኦሮምኛ፣ ትግርኛና አፋርኛ፣ ሶማሊያኛ የፌዴራሉ የሥራ ቋንቋ ይሁን የሚሉ ሀሳቦች መቅረባቸውን ገልጸው አማርኛ ብሔራዊ ቋንቋ ሆኖ ሌሎቹ ደግሞ የፌዴራል የሥራ ቋንቋ ይሁኑ የሚልም ሀሳብ አለ ብለዋል። እንግሊዘኛ፣ አረብኛ፣ ፈረንሳይኛ፣ ቻይንኛ የውጭ ሀገራት ቋንቋዎች በትምህርት ስርዓት ውስጥ እስከ ዩኒቨርሲቲ ድረስ ቢካተቱ የፌዴራል የሥራ ቋንቋዎች ቢሆኑ የሚል ሀሳቦች ቀርቦ በሌላ በኩል ደግሞ የኛ ቋንቋ ያጠፋል በሚል አከራካሪ መሆኑንም ጠቁመዋል። ከስራ እድል አኳያ እንዲሁም ኢትዮጵያ ከአፍሪካ ህብረትና የሌሎች ዓለም አቀፍ ተቋማት መቀመጫ ከመሆኗም አንጻር ፈረንሳይኛ፣ ስዋሂልኛ፣ እንግሊዘኛ ቋንቋዎች በካሪኩለም ተካተው ኢትዮጵያውያን የሚማሩበት መሆን አለበት የሚል ሀሳብ መቅረቡንም ምንጮቻችን ገልጸዋል። የክልሎች የቋንቋ አጠቃቀምን በተመለከተ የፌዴራል የሥራ ቋንቋ ሊሆኑ ይገባል ከሚባሉት መካከል ቢያንስ 2ቱን ክልሎች ተጨማሪ የክልሉ የሥራ ቋንቋ አድርገው እንዲጠቀሙ ከተሳታፊዎች ምክረ ሀሳብ መሰንዘሩንም አስረድተዋል። የፌዴራል የሥራ ቋንቋዎች መሆን ያለባቸው የሚመረጡት በክልሎቹ የህዝብ ቁጥር መሰረት እንዲሆን መጠየቁንም ያስረዱት ምንጫችን የቀረቡት ምክረ ሀሳቦች ገና በቀጣዮቹ ቡድኖች ጭምር ምክክር እንደሚደረግባቸውና ገና ድምዳሜ ላይ እንዳልደረሰባቸው አስገንዝበዋል።
የሀገር ግንባታን በተመለከተ አጀንዳ የተነሱ ሀሳቦች እየተደራጁ መሆኑንም የነገሩን የሰላም ተጽዕኖ ፈጣሪ ኢትዮጵያ ማህበር ፕሬዝዳንት አቶ ከበደ ፉንዳ በበኩላቸው የስራ ቋንቋን በተመለከተ ከአማርኛ በተጨማሪ ያሉት ቋንቋዎችንም እንዲመረጡ ምክረ ሀሳብ መቅረቡንም ገልጸዋል። የተነሱት ምክረ ሀሳቦች ገና በ250 እና 500 ቡድኖች እንዲሁም ከ4000 በላይ ተሳታፊዎች የሚመክርባቸው መሆናቸውንም ተሳታፊዎች አስምረውበታል። የኮሚሽኑ ዋና ኮሚሽነር መስፍን አራያ ወገኖቻችን ቅርብ ለቅርብ ሆነው እየተከባበሩ እየተነጋገሩ ነው ብለዋል። በሚቀጥለው ፌዝ መጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣ ነው እና እዚህ የምናራግፈው። ስለዚህ ይህ መደማመጥ ፌዝ ነው ያሉት መስፍን የመኳረፍና መከፋፈል ነገሮች ሊያጋጥሙ እንደሚችሉ ከዚህ ቀደም መናገራቸውን አስታውሰው ነገር ግን እንደተፈራው አይደለም። የኢትዮጵያ አየር መንገድ 9.1 ቢሊዮን ዶላር ገቢ ማግኘቱን ይፋ አደረገ። በበጀት ዓመቱ 20.7 ሚሊዮን ደንበኞች አጓጉዟል። የኢትዮጵያ አየር መንገድ የ2025 እና 2026 በጀት ዓመት የስራ ክንውን ሪፖርቱን ዛሬ አቅርቧል። ሪፖርቱ ያቀረቡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። አቶ መስፍን በጀት ዓመቱ ለኢትዮጵያ አየር መንገድ ብዙ የሰራበትና የተንቀሳቀሰበት ጥሩ ዓመት ነበር ብለዋል። በተለይም የመጀመሪያዎቹ ሩብ ዓመታት አመቺ የስራ ጊዜ ነበሩ ያሉ ሲሆን በበጀት ዓመቱ ማጠናቀቂያ አካባቢ በገልፍ ሀገራት የተፈጠረው ችግር የተወሰነ ተጽዕኖ ቢያመጣም በአጠቃላይ ጥሩ ዓመት ነበር በማለትም አክለዋል። በበጀት ዓመቱ 4 አዳዲስ ዓለም አቀፍ መዳረሻዎችን በመጨመር ዓለም አቀፍ የመዳረሻ ቁጥሮችን ወደ 150 ከፍ ማድረጉን፣ የሀገር ውስጥ ማዳረሻዎችን ብዛት ከ22 ወደ 25 ከፍ ማድረግ መቻሉን አብራርተዋል። 9 አዳዲስ አውሮፕላኖች በግዢና በኪራይ በበጀት ዓመቱ ወደ ስራ መግባታቸውንም አስታውሰዋል። በአመቱ የተደረጉ በረራዎች በሰዓት ሲታይ ቀደም ሲል ከነበረው በጀት ዓመት 8 በመቶ እድገት እንዳለው ይህም ከእቅዱ 96 በመቶ መሆኑን እንዲሁም 20.7 ሚሊዮን ደንበኞች መጓጓዛቸውና ይህም ካለፈው በጀት ዓመት ጋር ሲነጻጸር 10 በመቶ እድገት ቢኖረውም ከእቅዱ አንጻር 98 በመቶ መሆኑንም ጠቅሰዋል። አየር መንገዱ ያጓጓዘው ጭነትም ከባለፈው በጀት ዓመት የ16 በመቶ እድገትን አለውም ብለዋል። በአጠቃላይ የተደረገው በረራና የተጓጓዘው ጭነት ካለፈው በጀት ዓመት ከ8 እስከ 16 በመቶ ጭማሪ ቢያሳይም ከእቅዳችን ግን በተወሰነ መጠን ቅናሽ ያሳያል ነው ያሉት። ይህ የሆነበትን ምክንያት ሲያብራሩ በገልፍ ሀገራት ባጋጠመው ጦርነት አየር መንገዱ ወደ ቀጠናው ያደረጋቸው የነበሩ 10 የሚሆኑ በረራዎችን የተቋረጡ በመሆኑ የትላልቅ የአውሮፕላን እጥረት፣ አሜሪካ አዳዲስ የጉዞ ማዕቀቦች በመጣሏ ምክንያት በአፍሪካና በሰሜን አሜሪካ መካከል ጉዞ በመቀነሱ ወደ ኮንጎና ወደ ምዕራብ አፍሪካ ሀገራት ዜጎች እንዳይጓዙ ሀገራት ክልከላ በማድረጋቸው የእቅዳችንን ሙሉ በሙሉ እንዳናሳካ ሆነናልም ብለዋል። አየር መንገዱ በበጀት ዓመቱ 9.1 ቢሊዮን ዶላር ገቢ ማግኘቱን አቶ መስፍንም ጠቅሰዋል። ይሁን እንጂ የአየር መንገዱ ወጪ ከነዚህ ቀደም ከነበረበት የ25 በመቶ ጭማሪ ያለው መሆኑን ገልጸዋል። ይህም በገልፍ ሀገራት ጦርነት ሳቢያ የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት መሆኑንም ተናግረዋል።